ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ሰው አዘን ሂድ ሙትና አገርህን ታደግ ብለን እንዋጋቸዋለን። እናቶች፣ እርጉዞች፣ ህፃናት፣ አባቶች እየሞቱብን ነው። ጦርነት ምን እንደሆነ ማሳየት ይኖርብናል። እንመታለን በድሮን በእያንዳንዱ ደቂቃ እንዋጋቸዋለን። ሰራዊቱ ጦርነት በቃን ካለ ህዝቡም ሰለቸን ካለ ሚሊዮኖች ያለቁበትና እያለቁበት ያለው ይህ ጦርነት የማን ነው? ለመሆኑ ከወገኖቹ ጋር ደም ተቃብቶ እንዲገለልና እንዲወገዝ በዓለም አቀፍ ደረጃም በጦር ወንጀለኛነትና በጄኖሳይድ ፈጻሚነት ስሙ እንዲነሳ ያደረገው ይህንን ሰራዊት ማን ነው? ከፍታ ላይ ነን፣ ከ110 ሚሊዮኑ ህዝብ 10 ሚሊዮኑ ቢያልቅ ሌላው በሰላም ይኖራል ወዘተ እያሉ በመናገር የሚታወቁት ዳንኤል ክብረት እንዲሁም ሌሎች የግብር ተጋሪዎቻቸው በተገኙበት አዳራሽ ውስጥ የተሰማው የጄኔራል ከበደ ረጋሳ ንግግር ለምን ጉዳይ ሆነ? ህዝቡም ሆነ ወታደሩ ሰላም እንደሚፈልግ ጄኔራሉ ሲናገሩ ቢደመጡም ግን ደግሞ ጦርነትን የገቢ ምንጫቸው አድርገው የሚመለከቱት ሀብትም ያካበቱበት ጦርነት በቆመ በማግስቱ እልም ወዳለ ድህነት የሚገቡ የሚመስላቸው ጄኔራሎች አሉ። እነዚህ እነማን ናቸው? ህዝቡ የጎሪጥ እያየን ነው የሚለው የጄኔራሉ ንግግር መነገር ከጀመረ የሰነበተ ነው። በየትኛውም የአገሪቱ አካባቢ እንደ ወራሪና ደፋሪ እንደ ጠላትም የሚቆጠረውን ሰራዊት ውጣልኝ የሚለው በዝቷል። ከአማራ ክልል ሰራዊቱ ይውጣ፣ ከትግራይ ክልል ሰራዊቱ ይውጣ አይግባም፣ ከኦሮሚያም ሰራዊቱ ይውጣ የሚባለው ለምንድን ነው? ለመሆኑ መከላከያውን ከዚህ ከተከበረበት ማማና የአፍሪካ ኩራት ካስባለው ዙፋን አውርዶ ከራሱ ሀገር ህዝብ ጋር ደም ያቃባው መሰረታዊ ምክንያት ምንድን ነው? ህዝብ የጠላው ጦርስ ህልውናው አስተማማኝ ነው ወይ? ደግሞስ ለዚህ ሰራዊት ማን ይዘንለት? ማንስ ይናገርለት? ከየሰፈሩ ታፍሶና ተገዶ ያላንዳች አገራዊ ዓላማ ጦሩን ከተቀላቀለ በኋላ ከላይ ባለቆቹ ከታች በህዝቡና በታጣቂዎቹ እሳት ውስጥ ለገባው ሰራዊት የሚከራከርለት ማን ነው? የረባ ምግብ አያገኝ፣ ዩኒፎርም አይቀየርለት፣ ደሞዝ አይጨመርለት፣ የሚጠጣውም የሚታጠብበትም ውሃ አያገኝ፣ ቤተሰቦቹን ለመጠየቅ ፈቃድ አይሰጠው፣ ቢሞት መርዶ ለወላጆቹ አይነገር፣ ሲሞት በጓዶቹ አይቀበር፣ ሲቆስል አይታከም። ለመሆኑ ለዚህ ሰራዊት ሊያዝን የሚገባውስ ማን ነው? ኢትዮጵያ ዘመናዊ ሰራዊት ካቋቋመችበት ዘመን ጀምሮ የነበረው መከላከያ ሁሉ የራሱ ተልእኮዎች ነበሩት። በንጉሱም ሆነ በደርግና ኢህአዴግ ዘመን ሉዓላዊነትን የመከላከል ህግና ስርዓትን የማስከበር የአገሪቱን ግዛታዊ አንድነት የማስጠበቅ ተልእኮዎችን ሲቀበል ኖሯል። የአሁኑ ህግና ስርዓትን ያፈርሳል፣ የክልል መንግስታትን ሄዶ ይወጋል። አገሪቱ በውጭ ወራሪዎች በአራቱም አቅጣጫ ግዛቷ ተወስዶ አንዲት ጥይት ለአገር ሉዓላዊነት አልተኮሰም። ታዲያ የዚህ ሰራዊት አጀንዳ ምንድን ነው? የሚሞተው፣ የሚገድለው፣ የሚቆስለውና የሚያቆስለው፣ የሚቋሰለው ለማን ብሎ ነው? በደርግም ሆነ በንጉሥና በኢህአዴግ ዘመነ መንግስታት ሰራዊቱ የኃይለ ሥላሴ ሰራዊት ወይም የመንግስቱ ኃይለማርያም ጦር አለያም የመለስ ዜናዊና የኃይለ ማርያም ደሳለኝ መከላከያ በሚል በጠላቶቻቸውም ሆነ በህዝቡ ሲጠራ አይደመጥም ነበር። በአሁኑ ወቅት ያለውን ኃይል ግን የአብይ አህመድ ጦር ማለት ትክክለኛ ስያሜ ሆኖ እያገለገለ ነው። ትግራይን ከኤርትራ ጋር ሆኖ በወጋበትና በደፈረበት ወቅት ህዝቡም ሆነ መሪዎቹ የኤርትራን ጦር የሻቢያ ሰራዊት እንጂ የኢሳያስ አፈወርቂ ጦር እያሉ አልጠሩትም። ይሄኛውን ሰራዊት ግን የፋሽስቱ የአብይ አህመድ ሰራዊት ይሉት እንደነበር አይዘነጋም። በአማራ ክልል ቢያንስ ባለፈው አንድ ዓመት የአብይ አህመድ ሰራዊት የሚለው ስያሜ ከስምምነት የተደረሰበት ሆኖ እያገለገለ ነው። የኦሮሞ ነጻነት ሰራዊትም እንዲሁ የአብይ አህመድ ጦር ብሎ ከፈረጀው ከራርሟል። ጥያቄው በኢትዮጵያ መንግስታት ዘመን ሁሉ ባልታየ ሁኔታ ይህ ሰራዊት ለምን የአብይ አህመድ ጦር እየተባለ እስከ መጠራት ወረደ የሚለው ነው። እነዚህን ነገሮች በዝርዝር መመልከት የዚህ ዝግጅት ዓላማ ነው። ይሄ ሰራዊታችን እኮ ጫማውን አውልቆ እፎይ ያለበት ጊዜ የለም። በተለይም ይሄን 4 ዓመት ልብሱ ሊቀይር የሚችልበት ጊዜ የለው። ሻወር ሊወስድ ሊታጠብ የሚችልበት ጊዜ የለውም። ቀዝቃዛ ውሃ ጠጥቶ አያውቅም። ሰራዊታችን ያለው እኮ ያልተበተነበት ቦታ የለም። ጸጥታ በደፈረሰበት ሁሉ እየገባ መስዋዕትነት እየከፈለ አካሉን እየሰጠ ያለበት ሁኔታ ነው ያለው። እኒህ መኮንን በመከላከያ ውስጥ ከ20 ዓመታት በላይ የቆዩ ነባር የሰራዊቱ አባል እንደሆኑ ይታወቃል። ግን ይህ ሰራዊት በዚህ እሳቸው በዘረዘሩት መከራ ውስጥ የገባው ከመቼ ጀምሮ ነው የሚለውን ሲያስቀምጡ አሻሚ ጊዜ አልጠቆሙም።
በተለይ ባለፈው 4 ዓመት ብለዋል። እሳቸው ከ20 ዓመት በላይ በኖሩበት በዚህ ተቋም ውስጥ ባለፉት 4 ዓመታት ምን ተፈጥሮ ጦሩ ለመከራ ተዳረገ? ልብሱን ለመቀየር የሚያስችል ጊዜ የቸገረው፣ ገላውን የሚታጠብበት ጊዜ የሚያጣው፣ ቀዝቃዛ ውሃም ጠጥቶ ጫማውንም አውልቆ የሚተኛበት ጊዜ ያጣው፣ በተለይ በዚህ በ4 ዓመታት ውስጥ ለምን ሆነ የሚለው አሁንም ቁልፍ ጥያቄ ነው። ይህ ሰራዊት ከ6 ዓመታት በፊት በአፍሪካ አንደኛ ሰላም አስከባሪ ጦር ሆኖ ስሙ በጸጥታው ምክር ቤት ደጋግሞ የሚነሳ በተባበሩት መንግስታትም ሽልማት የሚበረከትለት ነበር። በሀገር ውስጥም ቢሆን በውጭ ወራሪ ያስጠቃው የኢትዮጵያ ዳር ድንበር አልነበረውም። የተቃጣበትን የውጭ ጥቃት እንደያመጣጡ መክቷል። ከሶማሊያ ጂሃድ ሲታወጅ መቋዲሾ ድረስ ዘልቆበት አትሟል። ከኤርትራ ወረራ ሲመጣ እግሬ አውጭኝ ብሎ እስኪሸሽ ድረስ የሻዕቢያን ጦር አባሮ አገሩን አስከብሯል። በየቀበሌው እየገባም ደም ሲቃባ አልኖረም። ባለፉት 4 ዓመታት ግን ቢያንስ 5 የአስቸኳይ ጊዜ አዋጆች ታውጆ ህዝብ በነፃ እንዲገድል ከዛላምበሳ እስከ ቄለም ወለጋ ከሸዋ እስከ ጎጃም ድረስ እንዲረሽን ሰዎችን ከነነፍሳቸው እንዲያቃጥል ሴቶችን እንዲደፍር ትዕዛዝ ተሰጥቶት ሲቪልን መግደልና ማጎሳቆል የጦርነት ስልት ነው ብሎ እንዲያምን ተደርጎ ሲሰማራ ታይቷል። ለዚህ ቀላል ማስረጃው ጠቅላይ ሚኒስትሩ በፓርላማ የተናገሩት ነው። እኛ በሳንጃ ተደፍረን የእነሱን ሴቶች በወንድ አካል መድፈራችን ለምን ጉዳይ ይሆናል? ሕፃን ተገደለ፣ ህዝብ ተፈናቀለ የሚባል ነገር አታስሙ። ጦርነት ከጀመርክ በኋላ ፊቴ በጥፊ ተመታ አትበል። ፋውል የሚባለው በቦክስ ውድድር ውስጥ ያለ ህግ ነው። እኔ የምለው ካልተሰማ ጦርነት አካሂዳለሁ። ከዚያም ህዝብ አፈናቅላለሁ፣ ወጣቶችንም እጨርሳለሁ። ይህንን ሁሉ የተናገሩት የዚህ እረፍት አልባ ሆኗል የተባለለት ጦር ጠቅላይ አዛዥ ናቸው። እንዲህ አድርገው ያሰማሩት ሰራዊት ያዘዙትን ከፈጸመ በኋላ በህዝብ የሚወደድበትና የሚከበርበት አመክንዮ ሊኖር አይችልም። ለዚያም ይመስላል ከሰራዊቱ አመራሮች መካከል አንዱ የሆኑት ጀነራል ከበደ ረጋሳ የጎሪጥ እንታያለን፣ በአነጋገራችን ጭምር እንፈረጃለን ሲሉ የተሰሙት። ሰው ሀገር ዞሬን እናያለን። እኛ ወታደር ዩኒፎርም ለብሶ ሲሄድ የጎሪጥ ነው የምናየው። ስሙን፣ ቁመቱን፣ አነጋገሩን እያየን እንፈርጀዋል። ይህ በኢትዮጵያ ህዝብ የጎሪጥ የሚታይና በተቃዋሚዎቹ ዘንድም የአብይ አህመድ ሰራዊት እየተባለ የሚጠራ ጦር ከዚህ ድሃ ህዝብ መሃል የወጣ ኑሮ መሮት መሄጃም ቸግሮት ወደ መከላከያ በተቀላቀለ ወጣት የተሞላ ጥቂት የማይባለውም ታፍሶና ከወላጆቹ በግድ ታስሮ የተወሰደ መሆኑ በተደጋጋሚ ተነግሯል። ይህ የወገኑን ችግርና ኑሮ የሚያይና የሚያውቅ ሰራዊት ይህንኑ የወጣበትን ህዝብ የሚበድል፣ ሴቶችን የሚደፍር፣ ወጣቶችን የሚረሽን፣ ማሳ የሚያቃጥል፣ ቤት የሚያወድም ሆኖ ከህዝቡ ጋር ደም እንዲቃባ ሊደረግ እንዴት ቻለ የሚለው መሰረታዊ ጥያቄ ነው። ይህ ሰራዊት ሴቶችን እንዲደፍር በጦሩ ጠቅላይ አዛዥ ሲፈቀድ፣ በፓርላማ ሲፈቀድለት ተሰምቷል። የገደላቸውን ሁሉ ታጣቂዎች መሆናቸውን ለማስቀመጥም አንድም ሲቪል አልገደልንም በሚል ማስተባበያ ሲሰጥ ታይቷል። ሕፃናትን፣ እናቶችን እንዲገድል፣ አድባራትን እና ገዳማትን እንዳወድም፣ መሠረተ ልማትን እንዳፈራርስ ያዘዙት አለቆቹ በፓርላማ ግስላና አንበሳ ድል ቁርሱና ሰማይ ጠቀሱ እየተባሉ በዱር እንስሳትም በቤት እንስሳትም ተመስለው ሲወደሱ ሰምቷል። ስለ አገሩ ሉዓላዊነት ግድ እንዳይለው አገሩ በውጭ ወራሪዎች ተጠቅታ ዜጎቿ በጎረቤት ሀገራት ታፍነው ሲወሰዱ ተገቢ ነው ተብሎ እንዲቀበል ተደርጓል። በመሆኑም የእምነት ተቋማትን ጭምር እየደበደበ የራሱን ወገን እንዲገድል፣ ወጣቶችን በቤተሰቦቻቸው ፊት እንዲረሽን፣ ሰዎችን ከነነፍሳቸው እንዲያቃጥል ከላይኛው የሰራዊቱና የመንግስት አመራር ትዕዛዝ ተቀብሏል ማለት ነው። ሰራዊቱ በጎሪጥ እንዲታይ ያደረገውን ወንጀሉን የፈጸመው በራሱ ስህተትና በአንዳንድ አመራሮችና ግለሰቦች ድርጊት ነው እንዳይባል ደግሞ ጥቂት ሰዎች ብቻ ተሰባስበው በሚወስኑት ጠቅላይ ሚኒስትሩ ፈርመን ነው የምናደርገው ባሉት የአየር ኃይል አዛዡ የኤታማዦር ሹሙና መሰል ኃላፊዎች ቁጭ ብለው በሚያዩበት መንገድ በድሮን መንደር ሙሉ ወድሞ፣ ትምህርት ቤት ከነመምህራኑ ተቃጥሎ፣ ገበያተኛ በቦምብ ነዶ፣ ተፈናቃይ ተገድሎ እንዲያልቅ ይደረጋል። ስለዚህ ይህ የራሱን ህዝብ የመግደል ተልዕኮ፣ የራሱን ህዝብ የማውደም ዘመቻና መሰል የጥፋት አጀንዳ ላይ ተሰማርቶ ቢገኝ ይህ ሰራዊት የታዘዘውን ፈጸመ እንጂ ሌላ አደረገ ሊባል አይችልም የሚል ክርክር የሚነሳው ለዚህ ነው። በትግራይ ጦርነት ብቻ 370 ሺህ ሰራዊት እንደሞተና የደረሰበትም እንዳልታወቀ ዓለም አቀፉ የሰላም ፋውንዴሽን አስታውቋል። ከዚህ ውስጥ የጠቅላይ ሚኒስትሩ ወይም የኤታማዦር ሹሙ ወንድም፣ የምክትል ጠቅላይ ሚኒስትሩ ወይም የአፈ ጉባኤዎቹ ልጆች የሉበትም። ባለሥልጣናቱ የሚጎድል ቤተሰብ፣ የሚቆስል አካልም የላቸውም። የሚዋጉት በኢትዮጵያ ድሃዎች ገላና ነፍስ ነው። ለዚህም ነው ጥቂት ጄኔራሎችና
አብዛኛው ወታደር ሰላምና ማረፍ እንፈልጋለን፣ ደም መቃባት ሰለቸን እያሉ ሲጠይቁ ጠቅላይ ሚኒስትሩና ኤታማዦር ሹሙ በእያንዳንዱ ቀበሌ ገብተን እንዋጋለን ሲሉ የሚደመጡት በእያንዳንዱ ደቂቃ እንዋጋቸዋለን። ሰው አዘን ሂድ ሙትና አገርህን ታደግ ብለን እንዋጋቸዋለን። የጽንፈኛው ስብስብ ስናገኝ እንመታለን በድሮን ገጥመዋል እኮ። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ህዝብ ቀየው ጦር ሜዳ እንዲሆን ልጆቹ እንዲገደሉና እንዲደፈሩ በእያንዳንዱ ቀበሌ ገብተን እንዋጋለን የሚሉት ጠቅላይ ሚኒስትሩ ብቻ አይደሉም። ኤታማዦር ሹሙና ምክትላቸውም ስለ ጦርነት ማስቀጠል፣ ውጊያ ማስፋፋት ሲናገሩ የሚደመጡ ናቸው። እነዚህ ሰዎች ጦርነቱን የሚፈልጉት ለምንድን ነው? ስለዚህ ጉዳይ የጠየቅናቸው ሰዎች የተለያዩ ምላሾችን ይዘዋል። ጦርነት ከቆመ በሰላም ወቅት የሚነሱ ጥያቄዎችን የመመለስ ብቃት የሌላቸው በመሆናቸውና በጦርነቱ ወቅት በፈጸሙትም ወንጀል መጠየቅ እንደሚመጣ በመገንዘባቸው የሰራዊቱ አመራሮችና ጠቅላይ ሚኒስትሩ ጦርነቱ እንዲቀጥል ይፈልጋሉ የሚለው ጥቅልል ተደርጎ የሚቀመጥ ነው። የብልጽግናው ጠቅላይ ሚኒስትር ጦርነት ባይኖር ኖሮ የአገሪቱን ወጣቶች የመማርና የመልማት ጥያቄ መመለስ የሚያስችል አእምሮን ስላልታደሉ አገሪቱ በዚሁ መልክ ብትቀጥል፣ ህዝቡም ሰላም ስጡን እያለ ቢቀጥል የሚፈልጉትና የሚመርጡት ነው የሚሉ አስተያየት ሰጪዎች ይህ ጦርነት ከቆመ በሰላም ወቅት የሚነሱ የህዝብ ጥያቄዎችን መመለስ ስለማይችሉ ስልጣናቸውን በማግስቱ እንደሚያጡት ያውቃሉ ይላሉ። ባለፉት ዓመታት በተካሄዱ ጦርነቶች ቢሊዮነር የሆኑ ወይም በነበራቸው ሀብት ላይ የጨመሩ ዲታ ጄኔራሎችም ይህንን እልቂት የገቢ ምንጭ አድርገውታል የሚሉ ሰዎች በጦር መሳሪያ ግዢ ወቅት የተበላውን ኮሚሽን፣ በጦር ግንባሮች ላይ የተሸጠውን ነዳጅ፣ ጥይት፣ ጠመንጃና መሰል ነገር ያነሱና ተቆጥሮ የተሰጣቸውን መሳሪያና ሎጂስቲክስ በጎረቤት ሀገራት ላሉ ታጣቂዎች ጭምር በውጭ ምንዛሬ የሸጡት ጄኔራሎች መኖራቸውን ያነሳሉ። እነዚህ መኮንኖች ጦርነቱ ከቆመ በዚህ ዘርፍ የሚያገኙት ጥቅምም ስለሚቋረጥ በአንዳች ተአምር ጦርነቱ አቆመ ቢባል የሆነ ቦታ ላይ አዲስ ውጊያ ሊጀምሩ ይችላሉ ይላሉ። ከሰራዊቱ ቢሊዮነር አመራሮች መካከል አንዱ ምክትል ኤታማዦር ሹሙ ጄኔራል አበባው ታደሰ ናቸው። ጄኔራሉ ዜጎች የሚያልቁበትን፣ ቂም በቀል የሚበዛበትን፣ ሀብት የሚወድምበትን ጦርነት እንደ ተከታታይ ድራማ በምዕራፍ ከፋፍለው የመጀመሪያውን ጨርሰናል፣ ቀጣዩን ምዕራፍ እንቀጥላለን እያሉ የጦርነትን ተከታታይነት ሲናገሩ እንደነበር አይዘነጋም። ለምን ቆምን የሚለው ለምሳሌ ሲገለጽ ምዕራፍ አንድን ጨርሰናል ነው የሚለው። ስለዚህ ምዕራፍ አንድን ጨርሰናል ማለት ቃል በቃል ምዕራፍ ሁለት አለ ማለት ነው። መቀሌ ግን እና ትግራይ ግን የኢትዮጵያ ግዛት ነው። ማንም እኛን አያቆመንም። እንገባለን፣ ጠላት እናጠፋለን። ይሄ ምንም የሚያሻማ ነገር የለም። ጦርነትን ያህል ሰው በላ አጀንዳ እንደ ኔትፍሊክስ ሲሪየስ በምዕራፍ እየከፋፈሉ ያቀረቡት ጄኔራል አበባው ታደሰ ሲዝን 2 የጦርነት ዘመቻቸውን በአማራ ህዝብ ላይ እያካሄዱ ናቸው። ጄኔራሉ ባለፉት ዓመታት ወደ ሰራዊቱ ከተመለሱ በኋላ ሀብትና ሹመት ከጨመሩ ሰዎች መካከል አንዱ ናቸው። ከአራተኛ ክፍል በላይ ባለመማራቸው ያጡት ወታደራዊ ሹመት ተሰጥቷቸው ምክትል ኤታማዦር ሹም ሆነዋል። ማዕረጋቸው ከሌተናንት ወደ ሙሉ ጄኔራልነት አድጓል። የሸጡትን ሆቴል አስመልሰዋል። ሚስታቸውን ሲራራ ነጋዴ አድርገው የወርቅ ኮንትሮባንድ ሲነግዱ እንደነበር ሲነገርላቸው ቆይቷል። እሳቸው ምዕራፍ 1ና 2 እያሉ የሚከፋፍሉት የጦርነት ድራማ ፕሮዲውሰር ናቸውና ይህንን ሁሉ ያደረገላቸው ጦርነት ቦታውንና ትዕይንቱን እየቀያየረ የሚከሰት ሌላ ድራማ እንዲሆንላቸው ቢፈልጉ የማይጠበቅ አይደለም። ጦርነት ባይኖር ኖሮ ጄኔራል አበባው ታደሰ በዚያው በጡረተኛነታቸው ይቀጥሉ ነበር እንጂ ምክትል ኢታማዦር ሹም ሆነው ወደ መከላከያ ሊመለሱ አይችሉም ነበር። ይህንን በሚያህል ቦታ ላይ ባይቀመጡ ኖሮ የተሸጠን ንብረት ማስመለስም ኮንትሮባንድ መነገድም የማይሳካ መሆኑ አይቀሬ ነው። አለቃቸውም እንዲህ ያሉ መሆናቸው ግልጽ ሆኗል ይላሉ አስተያየት ሰጪዎች። ጦርነት ባይኖር እሳቸውም በኢትዮጵያ የመጀመሪያው ፊልድ ማርሻል ነህ እየተባሉ የሚሞካሹበትን ማዕረግ ቢያገኙ እንኳን መኖሪያ ቤታቸውን በ200 ሚሊዮን ብር ለማሳደስ በቤታቸው ዙሪያ የነበሩ ነዋሪዎችን አስነስተው ሙሉ ሰፈሩንም የሳቸው አድርገው አይኖሩም ነበር። እንዲህ እያልን ብንዘረዝር ጦርነቱ እንዲህ ላሉት የሰራዊቱ ኃላፊዎች ልክ እንደ ነዳጅና አልማዝ የሚቆጠር እጅግ አስፈላጊ ማዕድን ሆኖ እናገኘዋለን።
እነዚህ ወታደራዊ ኃላፊዎች በሰጡት ትዕዛዝ የሚሊዮኖች ሕይወት ተቀጥፏል። የቢሊዮን ዶላሮች ንብረት ወድሟል። ይህ የገቢ ምንጫቸው የሆነ ጦርነት በአንዳች ተአምር ቢቆም የመጀመሪያዎቹ ተጠያቂዎችና በፍርድ አደባባይ የሚቆሙ ሰዎች የመሆናቸው ነገር አይቀሬ መሆኑን ይገነዘባሉ። እናም ጦርነቱን ማስቀጠል የህልውና ጉዳይ ይሆንባቸዋል ማለት ነው ሲሉም ያክላሉ። እንዲህ ያሉ አዛዦችና አመራሮችን የሾሙት ጠቅላይ ሚኒስትሩም ጦርነትን እስከ 20 ዓመት ማስቀጠል የሚያስችል አቅም እንዳላቸውና 1 ሚሊዮን ወጣት ማሰማራት እንደሚችሉ ይናገራሉ። ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት፣ በ2 ሳምንት፣ በ3 ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አይ ልዩ ኃይል አይበቃም ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በ1-2 ወር ጊዜ ውስጥ 500,000 ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። በደሃ ልጅ ገላና ነፍስ በደሃ ሀገር ሀብት ለመዋጋት እንዲህ አቅልለው የሚያቀርቡት ጠቅላይ ሚኒስትሩ ውጊያ ማስቀጠል እንጂ ጦርነትን ማቆም እንደማይጠቅማቸው ያውቃሉ። የሚፈልጉት በስልጣን ላይ መቆየት መሆኑን ንግስናም የልጅነት ህልማቸው መሆኑን ደብቀው የማያውቁት አብይ በዚህ ስልጣን ምን እንደሚያደርጉበት አንድም እቅድ ሳይኖራቸው መጋቢት 24 2010 ራሳቸውን ምኒልክ ቤተ መንግስት ግቢ አግኝተውታል። ስለዚህም በሚወዱት ስልጣን ላይ ለመቀጠል ጠቅላይ ሚኒስትር በመሆን ተገላገልኩት ያሉትን የድህነትና የጠኔ ዘመን ለመበቀል ሲሉ ኢትዮጵያውያን እያለቁ ሰራዊቱም በጠላትነት እየታየ መቀጠል አለበት ማለት ነው። አሳዛኙ ነገር ግን ይህ ብቻ አይመስልም። ይህ ሰራዊት ከአገሩ ህዝብ ጋር ብቻ ሳይሆን ከጎረቤት መንግስታት ጋርም ግጭት ውስጥ እንዲገባ የተደረገና በክፉ ቀን ደራሽ ሳይሆን በወራሪነት የሚታይ እንደሆን ተደርጓል። እዚህ ብቻ አይደለም ደማችን የሚፈሰው፣ የሰው ሀገር ሄደንም ደም እናፈሳለን። እናንተ በምትልኩን በምትሰጡን ትእዛዝ መሰረት። ስለዚህ እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። ጄኔራል ከበደ እናንተ በምትሰጡን ተልእኮ መሰረት ደማችን እየፈሰሰ ነው ሲሉ አፈጉባኤዎቹና የመንግስት ተጠሪ ሚኒስትሩ ቁጭ ብለው ያዳምጣሉ። አንዳንዶቹም በዚህ አሳዛኝ ንግግር ይስቃሉ። እናንተ በምትሰጡን ተልእኮ መሰረት በሀገር ውስጥ ብቻ ሳይሆን በውጭም እየሞትን ነውና ችግራችሁን ፍቱ የሚለው ገለጻ የምትሰጡን ተልእኮ ደም እያቃባን ነው፣ ለዚህ ሰራዊት የምትሰጡት ኃላፊነት የጎሪጥ እንዲታይ በውጭ ሀገርም ጭምር ደሙ እንዲፈስ የሚያደርግ ነው የሚል ትርጉም ያለው ነው። በእርግጥም ጄኔራሉ ልክ ናቸው። የሰራዊቱ ተልእኮ የአንድ ንጉሥ ነኝ የሚሉን ግለሰብ ስልጣን ማራዘም፣ እሳቸው የሾማቸውን ጥቂት ባለስልጣናት ምቾት መጠበቅ፣ ለዚህ ደግሞ ጦርነት መፍጠርና አገርን ቀውስ ውስጥ መክተት የሚል በመሆኑ በሰላም ማስከበር ተግባር ላይ በተሰማራባት ሶማሊያ እንደ ወራሪ የሚታይና መጣልን በተባለበት አገር መጣብን የሚባል ሆኗል። እናም ድምፃቸው ቢጮህም የማይደመጡት ጄኔራሎች፣ ጦርነት ይቁም ብለው የሚጠይቁ ወታደሮች፣ እልቂት በቃን የሚሉ ህዝቦች፣ አገር ሰላም እንድትሆን የሚጠይቁ ወገኖች ሁሉ አንዳንዴም እንደ ወንጀለኛ ሲጠሩ፣ አንዳንዴም እንደ ባንዳ ሲቆጠሩ፣ አንዳንዴም የህግ ማስከበር ዘመቻን የሚቃወሙ ተደርገው ሲታሰሩ ቆይተዋል። ይህንን ሰራዊት ከህዝብ ጋር ያጋጩት የአገሪቱ ጦርነት ባለቤቶች ቁጥራቸው እጅግ ጥቂት፣ ስልጣናቸው ደግሞ እጅግ ብዙ የሆኑ ሰዎች ናቸው የሚለውና ጦርነቱን ስልጣንን ለማስቀጠልና ሀብት ለማግበስበስ የሚያስፈልጋቸው የወሳኝነት ሚና ያላቸው ጥቂት ሰዎች በፍጹም አገሪቱንም ሰራዊቱንም ሰላም ሊሰጧቸው አይችልም የሚለው ድምዳሜ የሚመጣው እዚህ ጋር ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።